የሻማ ማምረት ጀምሬ ከሰርኩ የሚሉ ሰዎች የሚሰሩትን ወደ 15 የሚሆኑ ዋና ስህተቶች ውስጥ ሶስቱን ዛሬ በዚህ ቪዲዮ ልንገራችሁ። የመጀመሪያው ማሽኑን ስትገዙ ከትክክለኛ አምራች ግዙ። ምክንያቱም ከደላላ ስትገዙ ተጨማሪ ብር ተጨምሮበት ስለምትገዙ፣ ይሄም ማለት ማሽኑን ለመግዛት ያወጣችሁትን ብር በቶሎ መልሳችሁ ወደ ትርፍ ለመግባት ረጅም ጊዜ ይወስድባችኋል ማለት ነው። ሁለተኛው ደግሞ ማሽኑን ስትገዙ ትክክለኛ ስልጠና መውሰድ አለባችሁ። ዝም ብሎ ከዩቲዩብ ምናምን እይታ ለማግኘት የሚለቀቁ የፉገራ ቪዲዮዎች አይታችሁ አትጀምሩ። ለምሳሌ እዚህ ጋር ይሄን ብሎን በ17 ቁጥር መፍቻ ነው ማሰር ያለባችሁ። ምክንያቱም በእጃችሁ ካሰራችሁ በደንብ ላይጠብቅ ይችላል። በደንብ አልጠበቀም ማለት ደግሞ ሻማው ከሚጠበቀው ግራም በላይ ጨምሮ ይወጣል ማለት ነው። ለምሳሌ ይሄ ማሽን በአንድ ጊዜ 52 ነው የሚያመርተው። እናንተ ግን በእጃችሁ ብቻ ትንሽ ጠበቅ አድርጋችሁ ከአንዱ ሻማ ላይ 3 ግራም ቢወስድባችሁ በአንድ ጊዜ 156 ግራም ታጣላችሁ ማለት ነው። ይሄም ደግሞ 52 ሻማ ስታመርቱ ኦልሞስት ወደ 80 ብር ትከስራላችሁ ማለት ነው። እኛ ጋር ግን ማሽኑን ስትገዙ ከአንድ ሰዓት ስልጠና ጋር ጀማሪዎች የሚሰሩትን ስህተት እናንተ እንዳትሳሳቱ የአንድ ሰዓት ስልጠና ጋር ቢሮ ላይ እንሰጣችኋለን ማለት ነው። ኦሪጂናል የአልሙኒየም የሻማ ማሽኖች የምትፈልጉ ከሆነ በ0910 519004 ይደውሉልን። ቀጣዮቹን ስሰራ እንዲደርሳችሁ ቪዲዮ ላይክ በማድረግና አካውንቱን ፎሎ እያላችሁ ኮሜንት ላይ ሻማ ብላችሁ ጻፉልኝ። መልካም ቀን።